ጠራኸኝ ቦስ? አረፈድክ ጆምቤ። የሚያረፍድ ሰው በጣም እንደሚያስጠላኝ ታውቃለህ አይደል? ጭራዬን ማራገፍ ነበረብኝ። ለዛ ነው ፖሊሶች ከዛኛው ስራ በኋላ እያለፈለፉ ይገኛሉ። በጣም ነው የሚያስቀው። ምንም አይነት ጭራ እንዳይኖር የማድረግ ስራ ያንተ መስሎ ፈታ በል። አሁን ተቆርጧል። ምንም ያሳስበን ነገር የለም። ፈታ በል ጆምቤ። ከዚህ በፊት እሱን ቃል የተጠቀሙ ሰዎች መጨረሻቸውም እንደነበር ታውቃለህ? አዎ፣ የእሳት ራት ነው የሚሉት። ግን ደግሞ እኔ ታውቀኛለህ ቦስ፣ እንደነሱ አይነት ሰው አይደለም ነበር። አሁን ግን ከቤተሰቦች ስራ የበለጠ የራሴ የግል አጀንዳ እንዳለ ነው የሚሰማው። ከፍ አድርገህ የምታየው ምን ቦስ? እኔ ከአንተ ጋር መተላለፍ ይመስልሃል? እንደዛ ታስባለህ ቦስ? አዎ አስባለሁ። ካደረግከው በኋላ ራስህን ማዳን የምትችል መስሎ ከተሰማ እንደማታደርገው አልጠራጠርም። ተው እንጂ ቦስ፣ እንደዛ አትበለኝ። ከክብሪት ጋር ታወራላችሁ? ክብሪት እኮ እንኳን በእርግጥም እሱም እንዳንተ ያወራ ነበር። ያው ከፋንድያ ላይ ማን እንዳነሳው የሚረሳውን ሰውም እንደማድርገው ታውቃለህ አንተ መቼም። ቦስ፣ እኔ ብረሳ ቀኝ ይድርሳል። ምንም ሰው በሌለኝ ሰዓት ቀኝ እጅህን ሰጥተኛል። ለአንተ ታማኝ፣ ለማንም እንኳን ባልታማኝ። እንግዲያውስ አረጋግጥልኝ። በምን ላረጋግጥልህ? እዚሁ ሸገር ምግባችንን ሊያበላሽ የሚያንጃብብ ዝንብ አለ። ሁሉን ለአንተ ትቼዋለሁ። ድምፅም ጭስም ጥያቄም እንዳይኖር። ማን ነው? አቼ በጣም ማንጃበብ ጀምሯል። ከፊዳዎች ጋር ቂጡን ገጥሟል። አቼ እኮ አብሮ አደጌ ነው ቦስ። አዎ ለዛም ነው አንተን የመረጥኩ። ታደርገዋለህ። ታማኝነት የት ድረስ እንደሆነ ታሳየኛለህ። ታደርገው። ጥሩ። በዚህ ሙቀት ላይ እሳት ተጨምሮበት መቼ ምን ያህል እንደሚያቃጥል ላንተ መናገር ጉንጭ ነው። እሺ፣ እንዳለቀ ቁጠር። ጥሩ። አንድ ተጨማሪ ምን? እንዳትስት